እኛን አክብረው ለቃለ መጠይቃችን በሰዓቱ ስለተገኙ ምስጋናችን የላቀ ነው። በጭራሽ አይገባም። ስሞቱን ማን ልበል? ዓለም ብርሃን ተክሉ እባላለሁ። ሳሙና አምራችና አከፋፋይ ነዎት? አዎ። ሕዝብ ሰልፍ ይዞ የገዛ አይቻለው ልበል? አዎ፣ በትክክል በወረፋ ሰልፍ አስይዘን እንሸጣለን። ሕዝብ ተሰልፎ ሊገዛበት የቻለበት ሚስጥር ምንድን ነው? ጥራት እንዲሁም አገልግሎት አሰጣጥ እና ተመጣጣኝ ዋጋ ነው ሚስጥሩ። ጥራት ማለት? እኔ ድርጅት ውስጥ የሚመረተው ፈሳሽም ይሁን ደረቅ ሳሙና ጥራቱን ጠብቀን ነው የምንሰራው። ማለቴ የማጽዳት አቅሙ ከፍተኛ ነው። ምን ያህል ዓመት ሆነው ድርጅታችሁ? 3 ዓመት ሆነው። በ3 ዓመት ውስጥ በከፍተኛ መጠን እንደዚህ በሰልፍ በመሸጥ ላይ ያለ ሳሙና ማለት እንችላለን? አዎ ማለት ይቻላል። እንዴት ጀመሩት ወይዘሮ የዓለም ብርሃን? እኔ የቤት እመቤት ነበርሁ። አንድ ቀን ቲክቶክ ላይ ስክሮል እያደረግኩ ያየሁ ነበር። ኢትዮ ክሊን ኬሚካል የሳሙና ኬሚካል መሸጫና ሳሙና አመራርት ማሰልጠኛ የሚል ቲክቶክ ቻናል አገኘሁኝ እና ስልክ ወስጄ ደወልሁ። አመቻችቼ ስልጠናውን ወሰድሁ። ስልጠና በወሰድኩ በአጭር ጊዜ ወደ ማምረት ሥራ ገባሁ። ኬሚካል እንዲሁም ሳሙና ማምረቻ ማሽኑን ከዛው ድርጅት ገዛሁ። በቃ እንደነገርኩ ሆኖ ተጀመረና አሁን ባለበት ደረጃ ደረሰ። ይገርማል። በጣም ፈጣን እድገት ነው። ስልጠና የወሰዱበት እንዲሁም ሳሙና ማምረቻ ማሽን፣ ኬሚካል የገዙበት እና በአጠቃላይ ስራውን ያስጀመሩት ድርጅት ስምና የት አካባቢ ነው የሚገኘው? ጀሞ አንድ አዲስ አበባ። ወይዘሮ ዓለም ብርሃን ለቃለ መጠይቁ ከልብ እናመሰግናለን። በእውነት የሴቶች ሞዴል ነዎት። ምንም ማለት አይደለም። እኔም ለቃለ መጠይቅ ስላቀረባችሁን ከልብ አመሰግናለሁ።